ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። የማቴዎስ ወንጌል ምዕራፍ 15 ቁጥር 24። ጸጋና ሰላም ይብዛላችሁ ክርስቲያኖች። ይህንን መልእክት የምትሰሙ ወገኖቻችን ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። የብዙ ሰው ጥያቄ ስለሆነ ለሁሉም መልስ እንዲሆን ይህንን አካውንት ለማዘጋት ሪፖርት የሚያደርጉ ወገኖች አሉ። ስለዚህ ክርስቲያኖች ሼር፣ ኮፒ ሊንክ እያደረጋችሁ አካውንቱ እንዳይዘጋ የበኩላችሁን ተወጡ። ኡስታዝ አቡ ሀይደር የተባሉ ግለሰብ እንግዲህ በእስልምና አባት ተደርገው ይወሰዳሉ። ለኛም በእድሜ አባታችን ናቸው፣ ትልቅ ሰው ናቸው። ነገር ግን በድፍረት ኢየሱስ ክርስቶስ ለእስራኤል ብቻ እንጂ ዓለምን ለማዳን አይደለም የመጣው ለእስራኤል ብቻ ነው የሚል የስተት ትምህርት እያስተማሩ አይቼ ነው ማለት ነው። አቡ ሀይደር እና አቡ ሀይደር እነ ዶክተር ዛኪር ናይክ እነዚህ እና አህመድ ዲዳ የሚባሉት እንደዚህ አይነት የስተትና ውሸት የተቀላቀለበት ትምህርት እንደሚሰጡ የታወቀ ነው፣ እናውቃለን። ነገር ግን የኛ የክርስቲያኑ በእምነታቸው ጠንካራ ያልሆኑ ሰዎች እንዳይታወኩ እና ሐዋርያው ቅዱስ ጴጥሮስ በእናንተ ዘንድ ላለው ተስፋ ጥያቄ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሆኑ ስላለ ለነሱ መልስ እንዲሆን ነው ማለት ነው። ለሁሉም ሰው ሼር እያደረጋችሁ አድርሱልኝ። ፈጽሞ አዲስ ነገር አይነሳም። አህዛብ የሚነሱ ሌላም የተለያየ ሰው እስካሁን ያልተጠየቀ ጥያቄ አይደለም የሚጠየቁት። መጽሐፍ ቅዱስ ላይ ክርስቶስ ያልተጠየቀውና ያልተሰደበው ስድብ የለም። የሚገርማችሁ ነገር ኢየሱስ ክርስቶስ በመጽሐፍ ቅዱስ ያልተሰደበው ስድብና ያልተባለው ነገር የለም። እነሱም አንዴ አምላክ አይደለም አንዴ ለእስራኤል ብቻ ነው የመጣው ቢሉ ከአሁን በፊት የተባለው ነው እየደገሙ ያሉት እንጂ አዲስ ነገር አይደለም ይሄ ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሲነሳ መታወክ የለብንም ማለት ነው። አሁን ወደ ትምህርታችን እንሂድ። በሁለት መንገድ ነው። በመጀመሪያ ኢየሱስ ክርስቶስ ለዓለም እንደተላከ የሚያሳዩ ጥቅሶችን እንይ። በመሰረቱ ኢየሱስ ክርስቶስ የተላከው ለዓለም ነው እንጂ ለእስራኤል ብቻ አይደለም ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለሙን ነው እያለ ያለው እዚህ ማለት ነው። ሁለት ነገሮች ነው እየተናገረ ያለው። የመጀመሪያው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ክርስቶስ የተሰቀለው ለአዳም ዘር በሙሉ ነው። ነገር ግን የሚድኑት ግን ያመኑበት ናቸው። ክርስቶስ የተሰቀለው ለዓለም እንደሆነና የሚድኑት ደግሞ ያመኑበት ብቻ እንደሆኑ የተናገረ ነው ማለት ነው። ሁለተኛው ጥቅስ ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እንዲህ ተብሎ ተጽፏል። እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ስለዚህ ለእስራኤል ብቻ ነው የተላከው የሚለው አባባልና ፍልስፍና የና አቡ ሀይደርና የና ዶክተር ዛኪር ናይክ ፍልስፍና ውድቅ ይሆናል ማለት ነው። ይህንን ካልን ኢየሱስ ክርስቶስ ከእስራኤል ለጠፉት ብቻ ነው የተላኩት ያለው ወደሚለው እንሄድ። በመጀመሪያ ጥቅሱ ሙሉውን እናንብብ። የማቴዎስ ወንጌል ምዕራፍ 15 ከቁጥር 22 ጀምሮ እንዲህ ተብሎ ተጽፏል። እነሆም ከነናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ ቡችሎችም እኮ ከጌታዎቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች። እንግዲህ ጌታችን ኢየሱስ ክርስቶስ እስራኤል እያለ ያለው እዚህ መካከለኛው ምስራቅ ላይ ያለችን ሀገር ለ1945 ዓመት ከካርታ ተፍቃ ስለነበረች ሀገር ነጋ ጠባ ከፍልስጤም ጋር ስለምትዋጋው ሀገር አይደለም እየተናገረ ያለው ጌታችን ኢየሱስ ክርስቶስ ማለት ነው። እስራኤል ማለት የስሙ ትርጉም ሕዝበ እግዚአብሔር፣ የእግዚአብሔር ሕዝብ፣ እግዚአብሔርን የሚከተል እግዚአብሔርን የሚያመልክ ሕዝብ የሚል ትርጉም አለው። ሲጀመር እስራኤል ማለት የሀገር ስም አይደለም፣ የያዕቆብ ስም ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ስናነብ ከዛሬ ጀምሮ ስምህ እስራኤል ይባል ይለዋል ያዕቆብን ማለት ነው። ልጆቹ 12ቱ ነገደ እስራኤል ሀገሪቱ ምድሪቱ ለ12ቱ ልጆች ስለተሰጠች እነሱ ደግሞ የእግዚአብሔር ሰዎች ስለሆኑ እስራኤል ተብላ ሀገሪቱ በእነሱ ተጠርታለች ማለት ነው። ስለዚህ እስራኤል ማለት ሕዝበ እግዚአብሔር፣ እግዚአብሔር የሚከተል ሁሉ ምን ሊባል ይችላል? እስራኤል ሊባል ይችላል። እኛ አሁን እስራኤል ዘነፍስ ነን። እስራኤላውያን አሁን እስራኤል ዘስጋ ተብሎ ነው የሚጠሩ፣ እኛ ደግሞ እስራኤል ዘነፍስ ተብለን ነው የምንጠራው። ስለዚህ ጌታችን ኢየሱስ ክርስቶስ ከእስራኤል ቤት ለጠፉት በጎች ማለቱ ከገነት ያንን በለስ በልተው ለጠፉት በጎች እናንተን ለማዳን ነው የመጣሁት ማለቱ ነው። እንዴት አላድነውም ማለት እኔ የተላኩትኝ ከእስራኤል ቤት ማለትም ከገነት ለጠፉት ለአዳምና ሔዋን ልጆች በሙሉ ተልኬያለሁ ነው የመጀመሪያው ትርጉም። ሁለተኛው ደግሞ
ሁለተኛው ደግሞ እኔ የተላኩት ለእናንተ ነው እንጂ ከዛ ውጭ ላሉት አይደለም። ውሻ የሚላቸው እዚህ ላይ የመጀመሪያው አጋንንትን ነው። ለሰይጣንና ለሰራዊቱ አልተላኩም፣ ለእናንተ ነው የተላኩት፣ ለሰው ልጆች ነው የመጣሁት። የተላኩት የሚለውን በሌላ እንዳተረጉሙትኝ የመጣሁት ማለት ነው። ስለዚህ በዚህ መልኩ ነው የሚታየው ማለት ነው። ሁለተኛ በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 11 ጀምሮ እንዲህ ተብሎ ተጽፏል። ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ፣ ከአሕዛብም ዘንድ አወጣቸዋለሁ፣ ከአገሮችም ሰበስባቸዋለሁ፣ ወደ ገዛ ሀገራቸውም መልሳቸዋለሁ ይላል። ወደ ገዛ ሀገራቸው ማለት ለጊዜው ለእስራኤል የተነገረ ትንቢት ነው። ለፍጻሜው ግን ወደ ሀገራቸው ወደ ገነት እመልሳቸዋለሁ፣ ወደ መንግስተ ሰማያት አስገባቸዋለሁ ማለት ነው። ስለዚህ ከእስራኤል ቤት ለጠፉት ማለትም ከእግዚአብሔር ቤት ለጠፉት ነው የተላኩት። ከእግዚአብሔር ቤት ከገነት ለጠፉት ለአዳምና ለልጆቹ ነው የመጣሁት የሚል ትርጉም አለው ማለት ነው። እዛው ላይ አለ መልሱ፣ እዛው ላይ አለ እኮ። ለሴቷ ከእስራኤል ለጠፉት በጎች ብቻ ነው የመጣሁት ብሎ ትቷትኝ ሂዶ ቢሆን ለእስራኤል ብቻ ነው የተላከው ለማለት ያመች ነበር። ነገር ግን እንደ እምነትሽ ይሁንልሽ ብሏታል እኮ። ከዛች ጊዜ ጀምሮ ልጇ ተፈወሰች ነው የሚለው። ስለዚህ መልሱ እዚሁ ላይ አለ ማለት ነው። ከብዙ ባጭሩ ትርጉሙ ይሄን ይመስላል። የተረፈውን ደግሞ ከአባቶች የሄዳችሁ ተማሩ። ሰላማችሁ ይብዛ።